ጤና ይስጥልኝ። ይህ ገምታ ሚዲያ ላይ አፍሪካ ነው። የሰዓቱን ዜና እናሰማለን። በተለያዩ ጊዜያት የተሰረቁ ከ200 በላይ የተሽከርካሪ ስፖኪዮ ጉድጓድ ውስጥ ተደብቀው መገኘታቸውን የአዲስ አበባ ፖሊስ አስታወቀ። ስፖኪዮቹን እየተቀበሉ በማከማቸት የተጠረጠሩ 2 ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል ተብሏል። ግለሰቦቹ በቁጥጥር ስር የዋሉት በአዲስ ከተማ ክፍለ ከተማ ወረዳ 1 በተለምዶ አሜሪካን ግቢ እየተባለ በሚጠራው አካባቢ ነው። የአዲስ አበባ ፖሊስ እንዳስታወቀው ተጠርጣሪዎቹ በአካባቢው በፕላስቲክ ተወጥሮ የተሰራ መኖሪያ ቤት ውስጥ ጉድጓድ ቆፍረው በተለያዩ ጊዜያት ከተለያየ አካባቢዎች የተሰረቁ በርካታ የመኪና ስፖኪዮችን አከማችተው የተገኙ ናቸው። ህብረተሰቡ ለፖሊስ በሰጠው ጥቆማና ፖሊስ ባደረገው ክትትል 2 ግለሰቦችን ከነ ኤግዚቢቶቹ በቁጥጥር ስር ማዋል እንደተቻለ ያስታወቀው የአዲስ አበባ ፖሊስ በተከናወነው ክትትልን የማስፋት ስራ የተሰረቁ ተጨማሪ ስፖኪዮችን በልደታ ክፍለ ከተማ ወረዳ 7 ልዩ ቦታ በተለምዶ ጎላ ሚካኤል ተብሎ ከሚጠራው አካባቢ እንደተመለሱና በአጠቃላይ 202 ስፖኪዮችን ከነ መፍቻዎቻቸው እንደተያዙ ገልጿል። ወንጀለኞቹን ህግ ፊት አቅርቦ ለማስቀጣት የህብረተሰቡ ሚና ከፍተኛ መሆኑን የጠቀሰው የአዲስ አበባ ፖሊስ በፍርድ ሂደቱ ህጋዊ ማስረጃ በመሆን ትብብሩ ተጠናክሮ እንዲቀጥል ጥሪውን እያቀረበ በተለያዩ ጊዜያት ስፖኪዮ የተሰረቀባቸው ባለንብረቶች ማስረጃቸውን በማቅረብና አዲስ ከተማ ክፍለ ከተማ ፖሊስ መምሪያ በአካል እየቀረቡ ንብረታቸው ስለመኖሩ አረጋግጠው እንዲረከቡ መልእክት ማስተላለፉን ከአዲስ አበባ ፖሊስ ያገኘነው መረጃ ያመለክታል። ወንጀለኞቹን ህግ ፊት አቅርቦ ለማስቀጣት የህብረተሰቡ ሚና ከፍተኛ መሆኑን የጠቀሰው የአዲስ አበባ ፖሊስ በፍርድ ሂደቱ ህጋዊ ማስረጃ በመሆን ትብብሩን ተጠናክሮ እንዲቀጥል ጥሪውን እያቀረበ በተለያዩ ጊዜ ስፖኪዮ የተሰረቀባቸው ባለንብረቶች ማስረጃቸውን በማቅረብና አዲስ ከተማ ክፍለ ከተማ ፖሊስ መምሪያ በአካል እየቀረቡ ንብረታቸው ስለመኖሩ አረጋግጠው እንዲረከቡ መልእክት ማስተላለፉን ከአዲስ አበባ ፖሊስ ያገኘነው መረጃ ያመለክታል። ዘገባው የገምታ ሚዲያ ላይ አፍሪካ ነው።